ለመሆኑ ባለፉት ዓመታት ውስጥ ስንት ጊዜ ነው ለራሴ ዋሸው? ነገ ጀምራለሁ፣ ከሰኞ ጀምሮ ስፖርት እሰራለሁ፣ በሚቀጥለው ዓመት ሕይወቴ ይቀየራል፣ በአዲሱ ዓመት ይህን አደርጋለሁ ስትል ስንት ቀናት አመለጡ? እስቲ ቆም ብለህ አስበው። አሁን ያለበት ቦታና መሆን የምትፈልግበት ቦታ መካከል ያለው ልዩነት ምንድን ነው? እውቀት ማጣት ነው ወይስ ዕድል? እውነቱን ልንገርህ፣ አንዳቸውም አይደሉም። ልዩነቱ ተግባር ነው። ዛሬ እዚህ የተገኘሁት ሌላ የተስፋ እንጀራ ልሰጥህ አይደለም። ዛሬ እዚህ ያለሁት ቆራጥ ውሳኔ ወስነህ ለራስህ ቃል እንድትገባና እንድትለወጥ ላደርግህ ነው። አንድ ጥያቄ ልጠይቅህ። ያለፉት ዓመታት ግቦችህ እንደተለመደው በወረቀት ላይ ብቻ ቀርተው እንዲቀበሩ ትፈቅዳለህ ወይስ ለውጡን በእጅህ ትይዛለህ? አሁኑን ወስን። እስኪ አንድ አስተማሪ ታሪክ ላካፍልህ። አንድ በስዕል ጥበቡ የሚታወቅ ትልቅ ሳሊ ነበር። እናም ይህ ሳሊ 2 ተማሪዎች ነበሩት። በአንድ ወቅት ለዓመቱ መጨረሻ የሚሆን ትልቅ ሥራ እንዲሰሩ አዘዛቸው። የመጀመሪያው ተማሪ ሁልጊዜ ስለ ፍጹምነት ያስባል። ምርጥ ቀለም እስካገኝ ድረስ አልቀባም፣ ምርጥ ብሩሽ እስኪመጣልኝ እጠብቃለሁ፣ እንዲሁም ስሜቴ ወይም ሙዴ እስኪመጣ ድረስ አልጀምርም በማለት ዓመቱን ሙሉ ሲያቅድና ሲያልም ኖረ። ዓመቱ ሲያልቅ ግን ያቀረበው ባዶ ሸራ ነበር። ጊዜ አልነበረኝም፣ ሁኔታዎች አልተመቻቹልኝም የሚል ረጅም ሰበብ ግን ነበረው። ሁለተኛው ተማሪ በቀላሉ መጀመርን መረጠ። ቀለሙ ባይሟላም ባለው መሳል ጀመረ። ብሩሹ ቢሻክርም በጣቱ ቀባ። በየቀኑ ምንም ቢደክመው አንድ መስመር ሳይጭር አይተኛም ነበር። ስህተት ሲሰራ ያርማል፣ ሲደክመው ያርፋል እንጂ አይቆምም። ዓመቱ ሲያልቅ ሁለተኛው ተማሪ ያቀረበው ሥራ በዓለም ዙሪያ ድንቅ የተባለ ሥራ ሆነ። ልዩነቱ ምን ነበር? አንደኛው ተማሪ ተአምር እስኪፈጠር ሲጠብቅ፣ ሁለተኛው ግን ተአምሩን በእጆቹ ፈጠረው። አንተስ እንደ መጀመሪያው ተማሪ ነህ? ሁሉም ነገር እስኪስተካከል ትጠብቃለህ ወይስ እንደ ሁለተኛው ተማሪ ባለ ነገር ባለበት ቦታ ትጀምራለህ? አንድ ነገር ልንገርህ፣ ነገ የሚመጣ ወይም ትክክለኛ ጊዜ የሚባል ነገር የለም። ትክክለኛው ጊዜ አሁን ነው። አሁን ከዚያ በኋላ ላለው ስኬት የሚያስፈልጉህንና ለውጥ ለማምጣት የሚጠቅሙን 10 ወሳኝ ነጥቦች እነግርሃለሁ። እስከ መጨረሻው መከታተልን አትርሳ። አንደኛ፣ ጊዜህን በአግባቡ ተጠቀምበት። ጊዜ የለኝም አትበል። ቅድሚያ የምሰጠው ነገር ተቀይሯል በል። በቀን 1 ሰዓት ብቻ ለአዲስ ክህሎት ብትሰጥ በዓለም ውስጥ በዛ ዘርፍ ካለው ሕዝብ 80% የተሻለ እውቀት ይኖርሃል። ጊዜህን ባለቤት ካልሆንክለት ሕይወት የሌሎች ሰዎች አጀንዳ ማስፈጸሚያ ይሆናል። ዛሬ ጊዜ የለኝም ስትል ነገ እድል አልነበረኝም ወደሚል ጸጸት እንዳይቀየር አሁኑኑ በደቂቃዎችህ ላይ ስልጣን ውሰድ። በየቀኑ ቲክቶክ ወይም ፌስቡክ ላይ የማይጠቅምን በማየት የምታሳልፉ 3 ሰዓት በዓመት ውስጥ 1095 ሰዓት ይሆናል። ይህ ማለት በዓመት 45 ሙሉ ቀናት ማለት ነው። በዓመት 45 ቀን ሙሉ ስልክ ላይ አፍጥጠህ እየዋልክ እንዴት ሕይወትህ እንዲቀየር ትጠብቃለህ? ጊዜህን እንደ ንብረት ቁጠረው። ማንም መጥቶ ከኪስ ብር ቢሰርቅ ዝም አትልም። ጊዜህን ሲሰርቁህም ዝም አትበል። ጨዋነት ባለው መንገድ አሁን ስራ ላይ ነኝ ማለትን ልመድ። በቀን ውስጥ ከምታከናወናቸው ስራዎች ውስጥ ሕይወቴን በእርግጥ የሚቀይሩት የትኞቹ ናቸው? ወደ ግቤ የሚያደርሰኝ የትኛው ነው ብለህ ጠይቅ። ሁለተኛ፣ ከስሜት በላይ ፕሮግራምህን ተከተል። መነሳሳት ወይም ሞቲቬሽን ጊዜያዊ ስሜት ነው። ዛሬ ቢኖርህ ነገ ይጠፋል፣ ይመጣል፣ ይሄዳል። ስለዚህ ጽናት ወይም ዲሲፕሊን ይኑርህ። ስሜት ወይም ፍላጎት ባይኖርህ እንኳን የምትሰራበት ጥንካሬ ፍጠር። ለምሳሌ ገንዘብ መቆጠብ እፈልጋለሁ ከማለት ይልቅ በየሳምንቱ አርብ ይህን ያህል ብር ወደ አካውንቴ አስገባለሁ የሚል ጠንካራ እቅድ ይኑርህ። ስኬታማ ሰዎች ስሜታቸውን ሳይሆን ፕሮግራማቸውን ነው የሚከተሉት። መነሳሳት እንደ አጋጣሚ የሚመጣ እንግዳ ሲሆን፣ ጽናት ወይም ዲሲፕሊን ግን በየቀኑ አብሮህ የሚኖር ታማኝ ሰራተኛ መሆኑን አምነህ ተቀበል። ዛሬ ምን ልስራ ብለህ ስሜትህን ከመጠየቅ ይልቅ ቀድሞ የተዘጋጀ የጊዜ ሰሌዳህን እንደ ማሽን ሳታቅማማ ተከተል። ትልቁን ግብህን
ከፋፍለህ በየቀኑ በትንሽ ደቂቃ የምትከውነው ሊታለፍ የማይቻል ቀላል ልምድ ወይም ሀቢት አድርገህ ቀይረው። ስሜትህ ደክሞኛል ሲልህ ጽናት ወይም ዲሲፕሊን ግን ሰዓቱ ደርሷል የሚል ምላሽ እንዲሰጥህ አድርገህ አካባቢህንና ፕሮግራምህን አስገድደህ አዋቅር። ውጤቱ ላይ ከማተኮር ይልቅ ውጤቱን በራሱ ጊዜ ይዞ በሚመጣው የዕለት ተዕለት ሂደት ወይም ፕሮሰስ ላይ ብቻ ትኩረትህን አድርግ። መነሳሳት ስራን ያስጀምርሃል። ጽናት ወይም ዲሲፕሊን ግን ስራው ተጠናቆ ለስኬት እስክትበቃ የሚያደርግህ ብቸኛው መንገድ መሆኑን አትዘንጋ። 3ኛ አሰልቺውን መንገድ ውደደው። ስኬት ፊልም ላይ እንደምናየው በሙዚቃ የታጀበ ፈጣን ትዕይንት አይደለም። ስኬት ማለት ማንም በማያይ ሰዓት የምታደርገው አሰልቺ ድግምግሞች ነው። ስፖርት መስራት መጀመሪያ ላይ ያስጠላል፣ መቆጠብ ያበሳጫል፣ መጽሐፍ ማንበብ ይሰለቻል። ግን ድሉ ያለው እዚህ አሰልቺ በሚባለው ስፍራ ውስጥ ነው። ውጤቱን ሳይሆን ለውጡን ውደደው፣ መንገዱን ውደደው። ትኩረትን ከ1 ዓመት በኋላ ምን እሆናለሁ ከሚለው ይልቅ ዛሬ ይህን በማድረጌ ምን አዲስ ነገር ተማርኩ የሚለው ላይ አድርግ። በየቀኑ የምታደርገው ጥረት ማንነትን እየቀረጸው መሆኑን ስታምን ሂደቱ ትርጉም ይሰጣል። ለአሰልቺነት ዋጋ ስጥ። ስኬት 90% አሰልቺ ድግግሞሽ መሆኑን ተቀበለ። ታላላቅ ሰዎች ታላቅ የሆኑት ማንም በማያቸው ሰዓት፣ ስሜት በሌላቸው ቀናት ያንኑ አሰልቺ ስራ ደጋግመው በመስራታቸው ነው። አሰልቺነቱን እንደ ጠላት ሳይሆን እንደ የስኬት ዋጋ ቁጠረው። ትልቁ ግብህ ጋር ለመድረስ ረጅም ጊዜ ሊፈጅ ይችላል። ስለዚህ የዛሬዋን ስራ በመጨረስ ብቻ ራስህን አመስግን። ዛሬ 1 ገጽ ካነበብክ ወይም ዛሬ ቪዲዮህን ኦዲት ካደረግ ያችን ትንሽ ድል እንደ ታላቅ ስኬት ቆጥረህ ደስ ይበልህ። ከራስ ጋር ተወዳደር። የሌሎችን ሰዎች የመጨረሻ ውጤት ካንተ ጅምር ጋር አታወዳደር። ትላንት ከነበርከው ማንነትህ ዛሬ በ1% መሻሻልህን ብቻ አይ። ይህ ሂደት የውድድር ሳይሆን የእድገት መንገድ ይሆንልሃል። ስራህን እንደ ግዳጅ ሳይሆን እንደ ጨዋታ ያው። ለምሳሌ ዛሬ ይህን ስራ በ20 ደቂቃ ውስጥ ከጨረስኩ ቡና እጠጣለሁ በማለት ለራስህ ሽልማት ስጥ። በስራ ውስጥ ደስታን መፍጠር ስትችል ድካሙ አይታወቅም። የወደፊቱ ማንነትህን አስብ። ዛሬ የምታደርገው እያንዳንዱ አሰልቺ ድርጊት ለወደፊቱ ማንነትህ የምታደርገው ኢንቨስትመንት ነው። ዛሬ ይህን ባልሰራ ነገ የሚቆጨው ጸጸት ይበልጣል ወይስ ዛሬ የምለፋው ድካም ብለህ ጠይቅ። ጽናትህ ነገ ኩራት ይሆናል። 4ኛ የሰበብ ማከማቻህን ዝጋ። ሰበብ መደርደር አቁም። ቤተሰቦቼ ድሃ ስለሆኑ፣ ኢኮኖሚው ስለወረደ፣ መንግስት ስራ ስላልፈጠረ አትበል። እነዚህ ሁሉ እውነታዎች ሊሆኑ ይችላሉ። ግን ጥያቄው እነዚህን ሰበቦች መጥቀስ ህይወትህን ይቀይሩታል የሚለው ነው። ሰበብ ለሽንፈት የሚቀርብ ማደንዘዣ ነው። ማደንዘዣውን ተወውና ህመሙን ተጋፍተህ ስራ። ሰበብ አብዛኛውን ጊዜ የሚመነጨው ካልታወቀ ፍርሃት ወይም ካለመተማመን ነው። ጊዜ የለኝም ወይም ሰው አይረዳኝም ከማለት ይልቅ የችግሩን እውነተኛ ምክንያት ለይተህ ወቅ። ምክንያቱን ካወቅከው መፍትሄ መፈለግ ቀላል ይሆንልሃል። ትልቅ ለውጥ በአንድ ሌሊት አይመጣም። 1% ህግን ወይም 1% ሩልን በመጠቀም በየቀኑ ጥቃቅን ነገሮችን ማከናወን ሰበቦችን ለማሸነፍ ይረዳል። በቀን 1% ብቻ መሻሻል ካሳየህ በአመቱ መጨረሻ ላይ ከአሁኑ ማንነት 38 እጥፍ የተሻልክ ትሆናለህ። ይህ የሚያሳየው ትናንሽ ለውጦች በጊዜ ሂደት ምን ያህል ትልቅ ውጤት እንደሚያመጡ ነው። ዛሬ ማድረግ የምትችለውን ትንሿን ነገር ለይና ሳታመነታ ጀምር። በህይወትህ ለሚገጥሙህ ነገሮች ሁሉ ኃላፊነትን ውሰድ። ስትጀምር ሰበብ የማቅረብ አቅምህ እየቀነሰ ይሄዳል። ሁኔታዎች እንዲመቻቹ ከመጠበቅ ይልቅ ባሉ ሁኔታዎች ውስጥ ምን ማድረግ እንደምትችል ትኩረት አድርግ። ብዙ ጊዜ ሰበብ የምናበዛው ሁሉ ነገር ካልተሟላ አልጀምርም በማለት ነው። ነገር ግን ስራን እየሰሩ መማር ከምንም በላይ ውጤታማ ያደርጋል። ስህተት ቢሰራም እንኳን ካለማድረግ ይሻላል። ምክንያቱም ከስህተት መማር ይቻላል። የምታደርገውን ነገር ለምን እንደማታደርገው በግልጽ ካወቅ የሚገጥሙ ፈተናዎች ሰበብ ሊሆኑ አይችሉም። ግብህ ላይ ለመድረስ ያለ ፍላጎት ከምክንያቶች በላይ ጠንካራ መሆን አለበት። 5ኛ
የአካባቢን ተጽዕኖ ተቆጣጠር። አንተ አብረሃቸው የምትውለው 5 የቅርብ ጓደኞችህ አማካኝ ውጤት ነህ። ጓደኞችህ ሁልጊዜ ስለ ኳስ፣ ስለ ፊልም እና ስለ ሴትና ወንድ ብቻ የሚያወሩ ከሆነ አንተም አእምሮህ እዛው ይቆለፋል። ስለ ቢዝነስ፣ ስለ እድገትና ስለ አዲስ ሀሳብ ከሚያወሩ ሰዎች ጋር ተቀላቀል። የአካባቢ ተጽዕኖን በአግባቡ ለመቆጣጠር መጀመሪያ ማድረግ ያለብህ በዙሪያ ያሉ ሰዎችን፣ ሁኔታዎችን በጥንቃቄ መገምገም ነው። ምክንያቱም የምትውልባቸው ቦታዎችና የምትቀርባቸው ሰዎች ሳታስበው በባህሪና በአስተሳሰብህ ላይ ትልቅ አሻራ ያሳርፋሉ። የራስን ግልጽ መርሆችና ግቦች ቀድመህ ካስቀመጥክ ሌሎች ሰዎች ወደ አላስፈላጊ አቅጣጫ እንዲመሩ አትፈቅድም። ይህም ማለት አይሆንም ማለት ያለብህ ቦታ ላይ በድፍረት በመናገር የራስን ማንነት መጠበቅ ትችላለህ ማለት ነው። ከዚህ በተጨማሪ ሁልጊዜ ወደፊት ለምትሄድበት ዓላማ የሚሆኑህንና የሚያበረታቱህን አዎንታዊ ጓደኞችን መምረጥ ለስኬትህ ወሳኝ ሲሆን፣ በተቃራኒው ደግሞ ጉልበትህንና ተስፋህን የሚቀንሱ መርዛማ ግንኙነቶችን ቀስ በቀስ ማስወገድ ይኖርብሃል። በራስ መተማመንን ለማሳደግ በየቀኑ አዳዲስ እውቀቶችን መቅሰምና ከአንተ የተሻለ እይታ ካላቸው ሰዎች ጋር መገናኘት የአካባቢ ተጽዕኖ ሰለባ ከመሆን ይልቅ አንተ ራስህ በአካባቢ ላይ በጎ ተጽዕኖ ፈጣሪ እንድትሆን ያደርጋል። በመጨረሻም የትም ቦታና ከማንም ጋር ብትሆን ለራስህ የሰጠኸውን ክብርና የህይወት መስመር ካልሳትክ ማንኛውም ውጫዊ ጫና ዓላማህን ሊያስቆምህ አይችልም። 6ኛ ትናንሽ ድሎችን አክብር። ትልቅ ተራራን ለመውጣት መጀመሪያ ከግርጌው መነሳት አለብህ። ዛሬ 10 ኪሎ ሜትር መሮጥ ካቃተህ 1 ኪሎ ሜትር ተራመድ። 100 ገጽ ማንበብ ካልቻልክ 5 ገጽ አንብብ። ዋና ቁም ነገር መጀመርህ እና አለማቋረጥ ነው። ትናንሽ ድሎችን ማግኘት የሚጀምረው ትልቅ ግቦችን ወደማይፈሩና በቀላሉ ሊከናወኑ ወደሚችሉ ጥቃቅን ተግባራት በመከፋፈል ሲሆን፣ ይህም አእምሮህ ስራው ከባድ እንደሆነ አስቦ እንዳይሰንፍና የድል ስሜትን በየቀኑ እንዲለማመድ ይረዳዋል። ለምሳሌ አንድ ትልቅ ስራ በአንድ ጊዜ ለመጨረስ ከመጨነቅ ይልቅ የመጀመሪያዎቹን 10 ደቂቃዎች ብቻ ለመስራት መወሰን ወይም በቀን 1 አዲስ ገጽ ብቻ ማንበብ በራሱ ትልቅ ስኬት መሆኑን አምነህ መቀበል ይኖርብሃል። እነዚህን ጥቃቅን ስኬቶች በምታከናውንበት ጊዜ ለራስህ እውቅና መስጠትና ደስታህን መግለጽ ቀጣዩን ስራ ለመስራት የሚያስፈልግን የውስጥ ተነሳሽነትና ዶፓሚን ስለሚሰጥህ ትናንሽ ድሎችን እንደ ተራ ነገር ሳታይ እንደ ትልቅ የግንባታ ጡቦች መቁጠር አለብህ። በተጨማሪም የየቀኑን የጥሩ አፈጻጸም ዝርዝር ወይም ቱዲ ሊስት በማዘጋጀት የጨረስካቸውን ተግባራት በመሰረዝ የሂደትህን ውጤት በአይንህ ማየት በራስ መተማመንህን በእጅጉ ይገነባዋል። ዋና ቁም ነገር ውጤቱ ላይ ብቻ ሳይሆን በየቀኑ የምታደርገው ጥረት ላይ ትኩረት ማድረግህ ነው። ምክንያቱም ተከታታይነት ያላቸው ትናንሽ ድሎች በጊዜ ሂደት ማንም ሊገምተው የማይቻለውን ትልቅ ለውጥ በህይወትህ ላይ ያመጣሉ። 7ኛ ፍርሃትህን እንደ ኮምፓስ ተጠቀም። የምትፈራው ነገር መደረግ ያለበት ነገር ነው። ስራ ለመጀመር ከፈራህ ያ ስራ ህይወትህን የሚቀይር ለመሆኑ ምልክት ነው። ፍርሃትን እንደ ኮምፓስ መጠቀም ማለት ፍርሃት የሚሰማ ቦታ ላይ ትልቅ ዕድል ወይም እድገት መኖሩን ተረድተህ ወደዚያ አቅጣጫ መጓዝ ማለት ሲሆን፣ ይህም አእምሮህ ሊጠነቀቅላቸው የሚገቡ ስጋቶችን ብቻ ሳይሆን ትኩረት ልትሰጣቸው የሚገቡ የለውጥ በሮችን እንዲያሳየህ ያደርገዋል። አብዛኛውን ጊዜ ፍርሃት የሚሰማን ለነገሩ ትኩረት ስለምንሰጥና ውጤቱ በህይወታችን ላይ ለውጥ እንደሚያመጣ ስለምናቅ ነው። ስለዚህ ፍርሃትን እንደ ጠላት ከማየት ይልቅ ቀጣዩ የትግልና የእድገት ምዕራፍ እዚህ ጋር ነው የሚል ምልክት አድርገህ መውሰድ ትችላለህ። አንድ ነገር ለማድረግ ስትፈራ ያ ፍርሃት የሚመራህ ካለህበት የልምድ ክልል ወይም ኮምፎርት ዞን ወጥተህ አዲስ ማንነትን ወደ መገንባት መስመር ስለሆነ ፍርሃቱ በበረታ ቁጥር ወደ ትክክለኛው የህይወት አቅጣጫ እየተጓዝክ መሆኑን መረዳት ይኖርብሃል። ይህን ለማድረግ ደግሞ ፍርሃቱ የሚመጣበትን ምክንያት በዝርዝር በመለየትና ያንን ፈተና ለማለፍ የሚያስፈልጉትን ክህሎቶች በማዳበር ፍርሃት ወደ ተግባር መለወጫ ሞተርነት መቀየር ትልቅ ብልህነት ነው። በመጨረሻም ፍርሃት ባለበት ቦታ ሁሉ ድፍረትና አዲስ እውቀት እንደሚገኝ በማመን ኮምፓስህ የሚያሳይህ የጭንቀት ቦታ ሳይሆን የትልቅ ስኬት መጀመሪያ መሆኑን ተቀብለህ በድፍረት መራመድ ይኖርብሃል።
8ኛ በየቀኑ ራስህን ገምግም። በየቀኑ ማታ ከመተኛት በፊት ዛሬ ለህልሜ ምን አደረግኩ ብለህ ጠይቅ። መልሱ ምንም ከሆነ ነገን ለመለወጥ ቃል ግባ። ራስን ካልገመገምክ በስህተት ጎዳና ላይ ዓመታትን ልታባክን ትችላለህ። ራስን መገምገም ማለት የራስን ጥንካሬዎችና ድክመቶች በግልጽ በመለየት ወደ ተሻለ ማንነት ለመሸጋገር የምታደርገው የውስጥ ምርመራ ነው። ስህተቶችህን እንድታርምና ለወደፊት ግቦችህ የሚሆኑ አዳዲስ ስልቶችን እንድትቀይስ ትልቅ እገዛ ያደርግልሃል። ራስህን ስትገመግም እንደ አንድ የውጭ ታዛቢ ሆነ በቅንነትና ያለምንም ፍርድ ተግባሮችን ማየት ይኖርብሃል። ይህም ማለት ያሳካቸው ነገሮች ለምን እንደተሳኩ፣ ያልተሳኩትን ደግሞ ምን አይነት እንቅፋት እንደገጠማቸው በጥንቃቄ መምረጥ ማለት ነው። በየቀኑ ወይም በየሳምንቱ መጨረሻ ላይ ዛሬ ምን ተማርኩ፣ የትኛው ተግባሬ ነው ለግቤ ያቀረበኝ፣ ምንስ ባደርግ ይሻል ነበር የሚሉ ጥያቄዎችን ለራስህ በማቅረብ የሂደትህን አቅጣጫ ማስተካከል ትችላለህ። በተጨማሪም ራስን መገምገም ስሜታዊ ሳይሆን በማስረጃና በውጤት ላይ የተመሰረተ መሆን አለበት። የምታከናውናቸውን ነገሮች በጽሁፍ ማስፈርና ካለፈው ጊዜ ጋር ማወዳደር ትክክለኛውን ማንነትን እንድታይና በራስ ላይ የምታደርገውን እምነት እንድታሳድግ ይረዳሃል። ዋናው ግቡ ራስን መውቀስ ሳይሆን ካለበት ደረጃ አንድ እርምጃ ከፍ ለማለት የሚያስችልህን ግብረ መልስ ለራስህ መስጠት ነው። ምክንያቱም የራሱን ጉድለትና ብቃት በሚገባ የሚያውቅ ሰው ለማንም ተጽዕኖ ሳይበገር የፈለገው ደረጃ ላይ መድረስ ይችላል። 9ኛ መስዋዕትነትን ለመክፈል ፈቃደኛ ሁን። የሆነ ነገር ሳትሰዋ ሌላ ነገር አታገኝም። ፊልም የማየት ጊዜን ለጥናት ትሰዋለህ? የእንቅልፍ ሰዓትን ለስራ ትሰዋለህ? ዛሬ ያልከፈልከውን ዋጋ በጸጸት ትከፍለዋለህ። ምርጫው ያንተ ነው። የመስዋዕትነት ዋጋ ማለት ዛሬ ለምትፈልገው የላቀ ግብ ሲባል አሁን በእጅህ ያለን ምቾት፣ ጊዜ ወይም ጊዜያዊ ደስታ አሳልፎ መስጠት ሲሆን ይህ ተግባር በረጅም ጊዜ ሂደት ውስጥ የማንም ሰው ተጽዕኖ የማይበግረው ጠንካራ ስብዕናና የማይናወጥ ስኬት እንድትገነባ ይረዳል። የመስዋዕትነት ዋነኛው ጥቅም ትኩረትህን እንዲሰበስብ ማድረጉ ነው። ምክንያቱም ሁሉንም ነገር በአንድ ጊዜ ማግኘት እንደማይቻል ተረድተህ ዋና ለሆነው ዓላማ ቅድሚያ ስትሰጥ አላስፈላጊ ለሆኑና ጊዜ ለሚገዙ ነገሮች የምትሰጠው ስፍራ እየቀነሰ ይሄዳል። በተጨማሪም ለለውጥ የምትከፍለው መስዋዕትነት በራዕይህ ላይ ያለህን መከባበርና በራስ መተማመን በእጅጉ ይጨምረዋል። ምክንያቱም ለቀላል ህይወት እጅ ከመስጠት ይልቅ ለከበረ ዓላማ ስትል ዋጋ እየከፈልክ መሆኑን ስታውቅ በውስጥ የሚፈጠረው ኩራት ለማንኛውም ፈተና የማይበገር ጥንካሬ ይሰጣል። የመስዋዕትነት ዋጋ ሌላው ጥቅሙ ለውጤት ባለቤት እንድትሆንና ያገኘውን ስኬት በአግባቡ እንድትጠቀም ማድረጉ ነው። ምክንያቱም በብዙ ድካምና መስዋዕትነት የመጣ ነገር ጣፋጭ ከመሆኑም በላይ በቀላሉ እንዳይጠፋ የመጠንቀቅና የማሳደግ ዝንባሌ ከፍተኛ ይሆናል። ማንኛውም በታሪክ ውስጥ ስሙን ያሳረፈና ትልቅ ደረጃ ላይ የደረሰ ሰው የከፈለው መስዋዕትነት ለስኬቱ መሰረት እንደሆነው ሁሉ አንተም ዛሬ የምትተዋቸው ትናንሽ ደስታዎች ነገ ለሚጠብቅህ ታላቅ ድል የሚከፈሉ ኢንቨስትመንቶች መሆናቸውን መገንዘብ ይኖርብሃል። በመጨረሻም መስዋዕትነት ማለት አንድን ነገር ማጣት ሳይሆን የተሻለውንና ትልቁን ነገር ለማግኘት ሲባል የማይጠቅመውን ነገር በፈቃደኝነት መልቀቅ መሆኑን ተረድተህ ጉዞውን መቀጠል ብልህነት ነው። 10ኛ ጽናት ወይም ኮንሲስታንሲ ይኖር። አንድ ቀን መሮጥ ለውጥ አያመጣም። ለውጥ የሚያመጣው ዝናብ ቢዘንብ፣ ፀሐይ ቢወጣ፣ ስሜት ቢኖርም ባይኖርም በየቀኑ ያንን ነገር ስታደርገው ነው። ጽናት ማለት ካልታየ ውጤት ጋር በፍቅር መውደቅ ነው። ጽናት ወይም ኮንሲስታንሲ ማለት በአንድ ተግባር ላይ ስሜትህ ቢለዋወጥም ወይም ውጤቱ ወዲያው ባይታይም እንኳን ሳይሰለቹና ሳያቋርጡ መቀጠል ሲሆን ይህ ባህሪ ከችሎታ ወይም ከድል በላይ ለስኬት ወሳኝ የሆነው የለውጥ ሞተር ነው። የጽናት ዋነኛው ጥቅም ጥቃቅን ጥረቶች ተከማችተው በጊዜ ሂደት ግዙፍ ውጤት እንደሚያመጡ ማስቻሉ ነው። ይህም በትክክለኛው አቅጣጫ ላይ በየቀኑ የምታደርገው ትንሽ እርምጃ በረጅም ጊዜ ውስጥ ማንም ሊደርስበት የማይችለውን ትልቅ ለውጥ እንድታስመዘግብ ኃይል ይሆናል። በተጨማሪም ጽናት በራስ ላይ ያለህን አመኔታና ዲሲፕሊን ይገነባል። ምክንያቱም ለስራ የገባኸውን ቃል በየቀኑ ስታከብር አእምሮ እኔ ያልኩትን የማደርግ ጠንካራ ሰው ነኝ የሚል መለዮ ስለሚሰጥህ ለማንኛውም ፈተና በቀላሉ እጅ
እንዳትሰጥ ያደርጋል። ሌላው የጽናት ጥቅም በአካባቢና በምትሰራው ስራ ላይ ተአማኒነት መፍጠር ነው። ምክንያቱም ሰዎችም ሆኑ የገበያ ሁኔታ አንተ ሁልጊዜም በቦታ ላይ መገኘትህንና ጥራትህን እንደማታጓደል ሲረዱ ትልልቅ እድሎችና የትብብር በሮች በራሳቸው ጊዜ እንዲከፍቱልህ ያደርጋል። ብዙ ሰዎች ስራን በከፍተኛ ስሜት ይጀምሩና ውጤቱ ሲዘገይ ያቆማሉ። ነገር ግን ጽናት ያለው ሰው ጉዞ አሰልቺ በሚሆንበትና ድካም በሚሰማበት ወቅትም ስራውን ስለማያቋርጥ በመጨረሻ ከብዙሃኑ ተለይቶ የአሸናፊነትን ዘውድ ለመቀዳጀት ይበቃል። በመጨረሻም ጽናት ማለት ፍጹም መሆን ሳይሆን ስህተት በሚፈጠርበትም ጊዜ እንኳን ተስፋ ሳይቆርጡ ወደ መስመር ተመልሶ ጉዞን መቀጠል መሆኑን ተረድተህ በየቀኑ የምታደርገውን ትግል ካላቆምክ ግብ ላይ መድረስህ የማይቀር ሀቅ ነው። እንግዲህ ወዳጅ ዓለም ውጤትህን እንጂ ምክንያትህን አትሰማም። አንተ ብልህ ነህ፣ ግን ብልህነት ያለ ተግባር ዜሮ ነው። ፍጹም የሆነ ጊዜን አትጠብቅ። ካለበት ተነስተህ ጀምር። መንገድ ላይ ትማራለህ። አሁን ይህን ቪዲዮ እንደጨረስክ የምታደርጋቸው 3 ነገሮች ልንገር። አንደኛ፣ ዋና ግብህን ጻፍ። ሀብታም መሆን ሳይሆን በወር የዚህ ያክል ብር መስራት ወይም ይህን ክህሎት ማዳበር አለብኝ ብለህ በግልጽ በወረቀት ላይ አስፍር። ሁለተኛ፣ መስዋዕት የምታደርገውን አንድ ነገር ላይ ሶሻል ሚዲያ ትቀንሳለህ ወይስ ጠዋት 1 ሰዓት ቀድመህ ትነሳለህ? ዛሬውኑ ወስን። ሶስተኛ፣ የ7 ደቂቃ ህግን ተግብር። ማንኛውንም ከባድ ስራ ለመጀመር ስትፈራ ለ7 ደቂቃ ብቻ እሰራዋለሁ ብለህ ጀምር። ከጀመርከው በኋላ ለማቆም ትቸገራለህ። ጥያቄው አሁን ይህ ነው። በሚቀጥለው ዓመት በዚህ ሰዓት ያው የድሮ ሰው ሆነ እንዲህ ባደረግኩ እያልክ ትቆጫለህ ወይስ አዲሱ ማንነትን እያከበርክ ትገኛለህ? አስታውስ፣ መጀመር የድል ግንባሽ ነው። ሰበብ ግን የውድቀት መጀመሪያ ነው። ይህ መልእክት ህሊናህን ቀስቅሶት ከሆነ ዛሬ ጀምራለሁ ብለህ ኮሜንት ላይ ጻፍ። ይህ ለራስህ የምትገባው ታላቅ ቃል ይሁን። ይህን ቪዲዮ ለምትወደው ጓደኛህ ላክ። ሰብስክራይብ አድርገህ የዚህ የጥቂቶቹ ወሳኝ ሰዎች ቤተሰብ ሁን። መልካም ቀን ይሁንልህ።